በትግራይ ሌላ የጦርነት ደመና። ሰላም ጤና ይስጥልኝ የተከበራችሁ ቻናላችን ተከታታዮች፣ በትግራይ ክልል በድጋሚ የጦርነት ደመና እያንዣበበ ነው። በምርጫ ቦርድ ሕጋዊ ሰውነቱ የተሰረዘ ህወሓት አካሄዱን ወደ ሌላ አደገኛ ግጭት እያመራ መሆኑን በርካታ ወገኖች ስጋታቸውን እየገለጹ ይገኛሉ። ክልሉን ወደ ሌላ መከራ ሊያመራ ይችላል የተባለው ምክንያትስ ምንድን ነው? አብረን እንየው። አሁን ባለው ነባራዊ ሁኔታ ህወሓት የክልሉን ሕጋዊ ጊዜያዊ አስተዳደር በጉልበት በማፍረስ ወይንም ግልጽ በሆነ መንገድ መፈንቅለ መንግስት በማድረግ ላይ እንደሚገኝ ይነገራል። በፕሪቶሪያ ሰላም ስምምነት የፈረሰውንና ምንም ሕጋዊ መሰረት የሌለውን የቀድሞው መንግስት እንደገና ወደ ስልጣን አምጥቻለሁ ማለቱ ደግሞ ሁኔታውን ይበልጥ አሳሳቢ አድርጎታል። ይህ አካሄድ በብዙዎች ዘንድ ከፍተኛ ስጋትን ፈጥሯል። ምክንያቱም አሁን እየተደረጉ ያሉ ነገሮች በሙሉ በትክክል በ2013 ዓ.ም ጦርነት ሲጀመር ከነበረው ቅድመ ዝግጅት ጋር አንድ አይነት መሆናቸው ነው። የአስከፊ ጦርነት በርካታ ወጣቶችንና ንጹሃን ዜጎችን ህይወት እንደቀጠፈና ክልሉን እንዳወደመ ይታወቃል። አሁንም በተመሳሳይ መንገድ ሌላ ጦርነት ለመክፈት በትግራይ ህዝብ ላይም አዲስ መከራ ለመውለድ ደፋ ቀና እየተባለ ይገኛል። ነገር ግን ዋናው ሊሰመርበት የሚገባው እውነታ ሌላ ነው። የትግራይ ወጣቶች፣ እናቶችና ጠቅላላው ህዝብ አሁን ላይ ከምንም በላይ የሚፈልጉት ሰላምን ብቻ ነው። ህዝቡ ካለፈው አውዳሚ ጦርነት የተማረው ትልቅ ነገር ቢኖር ጦርነት ትርፉ እልቂትና መከራ ብቻ መሆኑን ነው። ስለዚህ የትግራይ ህዝብ የጦርነት ጥሪን አይፈልግም፣ ሰላምን ግን አብዝቶ ይሻል። እናንተስ በዚህ ጉዳይ ላይ ምን ታዘባችሁ? የህወሓት አዲሱ አካሄድ ክልሉን ወዴት ይወስደዋል? አስተያየታችሁን በኮመንት አጋሩን። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሰላም ለሀገራችን ይሁን።